ሰላም እግዚአብሔር ሕዝቦች እንዴት አደራችሁ? እግዚአብሔር የተባረከ ይሁን። እግዚአብሔር ስም ብሩክ ይሁን። ስለዚህ ማለዳ እግዚአብሔርን እናመሰግናለን። ከመጽሐፍ ቅዱስ ኢሳይያስ ምዕራፍ 55 ከቁጥር 11 በጌታ በኢየሱስ ስም አነበውና በዚህ ቃል መሰረት እንጸልያለን። ከአፌ የሚወጣ ቃል እንዲሁ ይሆናል፣ ያሻውትን ይፈጽማል፣ የላኩትንም ያከናውናል እንጂ ወደ እኔ በከንቱ አይመለስም። ሰው ቃል እንግዲህ ሊገባና በሁኔታዎች ምክንያት ቃሉን ሊያጥፍ ይችላል አይደል? እግዚአብሔር ግን እንደሰው አይደለም። የተናገረው ቃል ሁሉ በጊዜው የሚፈጽም አምላክ ነው ያለን። እግዚአብሔር የተባረከ ይሁን። በህይወታችን ላይ የተነገረው የእግዚአብሔር ተስፋ፣ በጸሎት የጠየቅነው መልስ ወይም ደግሞ የተስፋ ቃል የዘገየ ቢመስለንም በፍጹም በከንቱ አይቀርም። የእግዚአብሔር ቃል እውነት ነው የሚናገረው። እግዚአብሔር አይዋሽም። እግዚአብሔር ሰው አይደለም። እንግዲህ ዝናብ ከሰማይ ወርዶ ምድርን እንደሚያረሰርስ ይላል እግዚአብሔር ቃል። በምሳሌ ነው ሁሉ እኛ በሚገባን እኛ በምንረዳው ቃል ነው የሚያስተምረንና እግዚአብሔር የተባረከ ይሁን። ስለ ቃሉ ዝናብ ከሰማይ ወርዶ ምድርን እንደሚያረሰርሰው ፍሬ እንደሚያበቅል ሁሉ የእግዚአብሔር ቃል ወደ ህይወታችን ሲመጣ መለወጥና በረከትን ይዞ ይመጣል። እግዚአብሔር የተባረከ ይሁን። ምናልባት ዛሬ በዛሬው ያለው ሁኔታ ተስፋ አስቆርጦን ይሆናል። ሁኔታዎች አዳክመውን ይሆናል። የዘገየ ቢመስልም ግን እግዚአብሔር ቃል ታማኝ ነው። የእግዚአብሔር ቃል የታመነ ነው። እግዚአብሔር ቃል በቃሉ ታማኝ ስለሆነ ወደኛ ይመጣል። ስለዚህ ሁኔታዎችን አይተን ተስፋ እንቁረጥ። እግዚአብሔር በህይወታችን ላይ የተናገረውን በረከት፣ ሰላም የሚያከናውን የሚሰጥ አምላክ ነው። ስለዚህ በእምነት እንደተቀበልን አድርገን ጸልየን ቃሉ የምር አይወድቅም፣ ቃሉ እውነት አይወድቅም። በጊዜው ድልና ደስታን ያጎናጽፈናል። ሃሌሉያ! እግዚአብሔር የተባረከ ይሁን። እግዚአብሔር አባታችን ሆይ እናመሰግንሃለን። ስለዚህች አዲስ ማለዳ ደግሞ እግዚአብሔር መንፈስ ቅዱስ ክብር ለስም ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር አባት ሆይ ምህረትህ ስለበዛልን፣ ይቅርታ ስለበዛልን በፊትህ መቆም ችለናል። እግዚአብሔር አባት ሆይ እናመሰግንሃለን። ሌሊቱን በሰላም አሳልፈህ እግዚአብሔር መንፈስ ቅዱስ ለዚህች ማለዳ ስላደረስከን ተባረክ። ቅዱስ ስምህ ለዘላለም የተባረከ ይሁን። አባታችን ሆይ ቃልህ ታማኝ ነው፣ ቃልህ አይወድቅም። እግዚአብሔር አባት ሆይ የተናገርከው ሰላም፣ የተናገርከው በረከት፣ የተናገርከው ተስፋ እግዚአብሔር አባት ሆይ በዚህ ማለዳ በጌታ በኢየሱስ ስም ይፈጸም። የዘገየች ተስፋ ነፍስን ታዝላለች ይላል ቃልህ። እግዚአብሔር አባት ሆይ ነፍሳችንን ያዛለውን እግዚአብሔር ሆይ ስለኛ የተናገርከውን የተስፋ ቃልህን ዛሬ በኢየሱስ ክርስቶስ ስም እንድትሰማን እንጸልያለን። አባ ኢየሱስ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ተብሎ እንደተጻፈ እግዚአብሔር አባት ሆይ በተለያየ ርዕሰ ጉዳይ የተናገርከን ተስፋ ዛሬም እግዚአብሔር አባት ሆይ በዚህ ጸሎት ውስጥ እየቆየን እግዚአብሔር አባት ሆይ እንጸልያለን። በጸሎት ውስጥ መቆየት ይሆንልናል። እግዚአብሔር አባት ሆይ አንዴ አንኳኩተን ብቻ የምንሄድ ሳይሆን ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። እግዚአብሔር አባት ሆይ በጸሎት ውስጥ መቆየት እንዲሆንልን፣ በጸሎት ውስጥ እግዚአብሔር አባት ሆይ ብርታት አለና መንፈስ መታደስ አለና እግዚአብሔር መንፈስ ቅዱስ መንፈሳዊ ጥንካሬን ካንተ እንቀበላለንና እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም
በጸሎታችን እንቆያለን። በጸሎት ውስጥ ሆነን እንቆያለን። እግዚአብሔር መንፈስ ቅዱስ በልባችን ውስጥ ያለውን ጥርጣሬ፣ ስጋት ከኛ ላይ ያስወግድልን ጌታ መንፈስ ቅዱስ። በቃልህ ብቻ ላይ ተመክተን በቃልህ ብቻ ላይ ታምነን እግዚአብሔር አባት ሆይ እንድንኖር መንፈስ ቅዱስ በቃልህ እንድንደገፍ ልባችንን አዘጋጅልን። እግዚአብሔር አባት ሆይ ቤተክርስቲያናችንን፣ አገልግሎት ስፍራችንን በፊትህ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ይዘን እንቀርባለን። አንተ የሰጠህን አገልጋይነት ጌታ መንፈስ ቅዱስ ጸጋና ኃላፊነት በቅንነት የምናስተዳድርበት፣ በቅንነት የምናገለግልበት እግዚአብሔር ሆይ ሰዎችን በትህትና በፍቅር የምንመላለስበት እንዲሆን ጌታ መንፈስ ቅዱስ ምራን። እግዚአብሔር አባት ሆይ አፋችንን ከማጉረምረም ይልቅ እግዚአብሔር አባት ሆይ አፋችንን በምስጋና እንድትሞላ በጌታ በኢየሱስ ስም ጸልያለሁ። ክብር ለስምህ ይሁን። እግሮቻችንን ለወንጌል ያቀናህ አንተ ነህና በኢየሱስ ክርስቶስ ስም አሁንም ሩጫቸው አይገታ። ሩጫችን እግዚአብሔር ሆይ ለወንጌል ያለንን ነገር እግዚአብሔር መንፈስ ቅዱስ እንዳንጥል በጌታ በኢየሱስ ክርስቶስ ስም በሰጠህን ተስፋ አባ ኢየሱስ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። በዚህ ማለዳ ለቅዱሳን በሰጠኸው ተስፋ በአገልግሎት ይሁን በስራ ይሁን በየትኛውም የህይወት ጉዳይ ላይ እግዚአብሔር መንፈስ ቅዱስ አሁንም ደጅ ጠናለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ተስፋ ይፈጸም፣ ተስፋ ይፈጸም። ቃልህ እንደሚናገር ወደ ምድር ሄዶ ምድርን አረስርሶ ቡቃያን ሰጥቶ አፍርቶ እንደማይመለስ ጌታ መንፈስ ቅዱስ ዛሬ በኢየሱስ ክርስቶስ ስም ማፍራት ይሁን። የሰጠህን ተስፋችን በጌታ በኢየሱስ ስም ፍሬ ያብብ፣ ፍሬ ያውጣ። ጌታ መንፈስ ቅዱስ እናመሰግንሃለን። ሰዎችን ወደ አንተ የሚያቀርብ የጠፉትን እግዚአብሔር ሆይ የሚመልስ፣ ያዘኑትን የሚያጽናና፣ የጎበጡትን እግዚአብሔር አባት ሆይ ቀና የሚያደርግ መንፈስ በኢየሱስ ክርስቶስ ስም የእውነተኛ አገልጋይ ልብ እንድትሰጠን እግዚአብሔር ሆይ በኢየሱስ ክርስቶስ ስም በቤተ ክርስቲያን ላይ የተሾሙ እግዚአብሔር መንፈስ ቅዱስ መሪዎች፣ የቤተ ክርስቲያን አስተዳዳሪዎች፣ መጋቢዎች፣ አገልጋዮች በሙሉ በኢየሱስ ክርስቶስ ስም በትህትና እንድትሞላቸው እግዚአብሔር መንፈስ ቅዱስ ለነፍስ መጥፋት ሳይሆን ለነፍስ መገኛ እግዚአብሔር ሆይ ምክንያት እንድታደርገን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በእኛ ምክንያት አንድ ሰው አይጥፋ፣ አንድ ሰው አይዘን። እግዚአብሔር መንፈስ ቅዱስ ይህንን ያደረግንበት ጊዜያቶች ካሉ ጌታ መንፈስ ቅዱስ አንተ መርምረህ ማረን። በፊትህ እግዚአብሔር ሆይ በብርሃን የተገለጠ ነውና እግዚአብሔር አባት ሆይ ይቅር በለን። ሰዎችን በድለን አሳዝነን ከሆነ ይቅር በለን። መንግስትህ እንዳይገቡ እግዚአብሔር ሆይ የከለከልን በአንደበታችን ከሆነ ይቅር በለን። መንፈስ ቅዱስ አባ ኢየሱስ እናመሰግንሃለን። ለአገልጋዮች ሁሉ የልብ አንድነትን እንድትሰጥ፣ የልብ ፍቅርን እንድትሰጥ እግዚአብሔር ሆይ መንፈሳዊ አንድነት እንድትሞላቸው በጌታ በኢየሱስ ክርስቶስ ብርታት እንድትሆናቸው እግዚአብሔር መንፈስ ቅዱስ ትከሻቸውን እንድታሰፋላቸው በኢየሱስ ክርስቶስ በዚህ ማለዳ ጸልያለሁ። መንፈስ ቅዱስ እናመሰግንሃለን። ዛሬ የምንወስዳቸው እርምጃዎች፣ ውሳኔዎች ሁሉ እግዚአብሔር ሆይ በአንተ ዘንድ የታዩ እንዲሆኑ እግዚአብሔር መንፈስ ቅዱስ በጌታ በኢየሱስ ስም የእጆቻችንን ስራ ሁሉ እንድትባርክልን፣ ቤታችንን በሰላም እንድትሞላልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የእጆቻችንን ስራ እግዚአብሔር ሆይ ባርክልን፣ አቅናልን። መንፈስ ቅዱስ አቅናልን። ስኬታችንን፣ በረከታችን በኢየሱስ ክርስቶስ ስም ይመለስ። በስራ ቦታችን ሆነን በሚገጥሙን በየትኛውም ነገሮች እግዚአብሔር ሆይ በጌታ በኢየሱስ ስም
መለኮታዊ ጥበብ በሆነው እግዚአብሔር መንፈስ ቅዱስ በአስተዋይነት ልብ እግዚአብሔር ሆይ እንድትባርከን በኢየሱስ ስም ጸልያለሁ። ሄደን የምንቆም ሳይሆን በግማሽ ልብ የምንቆም ሳይሆን እግዚአብሔር ሆይ የጀመርነውን መልካም ነገር ከግብ እስክንደርስ ድረስ እግዚአብሔር ሆይ በኢየሱስ ክርስቶስ ጸጋን እንድታበዛ እግዚአብሔር ሆይ የሰጠህንን ሸክም ብቻ ይዘን መሄድ የምንችልበት አቅም ጉልበት እንድትሆነን በኢየሱስ ስም ጸልያለሁ። መንፈስ ቅዱስ ስለ ቤተሰባችን ስለ ወዳጆቻችን በጌታ በኢየሱስ ክርስቶስ ስም በፊትህ አቀርባለሁ። ወዳጅን የምትሰጥ አንተ ነህ። መንፈስ ቅዱስ ወዳጅ ዘመዶቻችን ቤተሰቦቻችንን አስከፍተን ከሆነ ምህረትን እንጠይቃለን። እግዚአብሔር ሆይ በቤታችን ውስጥ ፍቅርን፣ አንድነትን፣ መከባበርን እግዚአብሔር አባት ሆይ ከወዳጆቻችን ጋር ያለንን ሰላም እረፍት በኢየሱስ ስም አብዛለን። እግዚአብሔር ሆይ የታመሙትን ፈውስ፣ ያዘኑትን አጽናና። ጌታ መንፈስ ቅዱስ የልብ ሰላም የልብ እረፍት እንድትሰጣቸው በዚህ ማለዳ በጌታ በኢየሱስ ስም ጸልያለሁ። ሁላችንንም እግዚአብሔር አባት ሆይ ከአደጋ ከክፉ አደጋ ጣይ መናፍስቶች ሁሉ ሸሽገ ከበሽታ ከማንኛውም ክፉ ነገር ሁሉ እግዚአብሔር ሆይ በህልውና በቸርነት እንድትሰውረን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። መንፈስ ቅዱስ እናመሰግንሃለን። እግዚአብሔር አባት ሆይ ዛሬ ውጫዊያችንም ውስጣዊያችንም እግዚአብሔር መንፈስ ቅዱስ ባንተ ሰላም እንዲሞላ፣ ባንተ በረከት እንዲሞላ፣ ባንተ መልስ እፎይታን ማግኘት ይሆንልን ዘንድ በኢየሱስ ክርስቶስ ስም ጸለይኩኝ። በዙሪያችን ካለው የዓለም እግዚአብሔር ሆይ በኢየሱስ ክርስቶስ ስም የክፉ ወሬ፣ ጭንቀት እግዚአብሔር መንፈስ ቅዱስ ከላያችን ላይ በጌታ በኢየሱስ ስም ይነሳ። ያንተ ሰላም ያንተ እረፍት ልቦናችንና አይምሮአችንን በጌታ በኢየሱስ ስም ይግዛ። ከሚታየውም ከማይታየውም እግዚአብሔር ሆይ የጠላት ወጥመድ የክፉ ሴራ እግዚአብሔር መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም የተሰወረን እንሁን። እግዚአብሔር ሆይ እናመሰግንሃለን። መንገዳችንን ሁሉ አንተ ጠብቀን። ሕይወታችንን ለታመኑት እጆች አደራ አሳልፈን ሰጠን። ክብር ለስምህ ይሁን። መግባት መውጣታችንን ባርክልን። በአንተ አይኖች የታዩ የተወደዱ እግዚአብሔር ሆይ የተመረጡ ይሁኑልን በጌታ በኢየሱስ ስም አሜን። የእግዚአብሔር አብ በረከት፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሁን። አሜን። የዘላለሙን አዳኝ ፈዋሽ የሆነውን ጌታን መቀበል የምትፈልጉ ከኔ ጋር እንዲህ ብላችሁ ጸልዩ። ጌታ ኢየሱስ ሆይ እኔ ኃጢአተኛ እንደሆንኩ አምናለሁ። ዛሬ ግን ኃጢአቴና ከቀድሞ የድካም ሕይወቴ በንስሐ ወደ አንተ እመለሳለሁ። አንተ ስለ እኔ መስቀል ላይ እንደሞትክና በሶስተኛውም ቀን ከሙታን እንደተነሳ በልቤ አምናለሁ፣ በአፌም እመሰክራለሁ። የዘላለሙ አዳኜ የነፍሴ ፈዋሽና እረኛዬ አድርጌ ዛሬ በሕይወቴ እቀበልሃለሁ። ከዛሬ ጀምሮ የሕይወቴ ጌታና መሪ ሆንልኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። በፍቅርህና በጽድቅህ መንፈስ አድሰኝ፣ አግዘኝ። ዛሬ ይህንን ውሳኔ ወስናችሁ ሁሉ ከእውነተኛው ሕይወት ምንጭ ጋር ተገናኝታችኋልና የዘላለም ሕይወት ሰላም የእናንተ ሆኗል። አሜን።